ፓርትቱ ስጎ ልሰራ ነው። ስጎ ምሰራው እነዚህ ቲማቲሞች አሉ። እዛ ጋር ስጋ ገንፈል እያረኩኝ ነው፣ ያችኛዋ ትንሿ ድስት። ምክንያቱም ስጋ ሁሉ ጊዜ ገንፈል አድርጋችሁ መጠቀም መቻል አለባችሁ። እዚህ ጋር ዝንጅብልና ነጭ ሽንኩርት አለ፣ እሱን እጨምርበታለሁ። ሌላ ደግሞ አሉ ሌላ ቅመሞች፣ ለምሳሌ እነዚህ የተፈጩ ዝንጅብልና ነጭ ሽንኩርቶች አሉ፣ በጣም ያጣፍጣሉ። እሱ አለ። ሌላ ይሄ ኮረሪማ አለ። ኮረሪማ በጣም ምግብ ያጣፍጣል። በነገራችን ላይ ሰው ለክትፎ ብቻ ነው የሚመስለው፣ ግን ወጥ ላይም በጣም ያጣፍጣል። ከወጥ ማጣፈጫ ቅመም የተሻለ ነው። በጣም አሪፍ ነው። ተከተሉኝ። ይሄንን ድቅቅ አድርጌ ነው የምከትፈው። እንደዚህ መጀመሪያ ሰንጠቅ አደረገውና ከዛ ደቀቅ አድርጌ ከትፈዋለሁ። መፍጨት ይቻላል፣ ግን ከመፍጨት በእጅ ስትከትፉት በጣም አሪፍ ነው። እንደዚች ደቀቅ አድርጋችሁ እንዴት ትከትፉታላችሁ። ከዛ ስጎ ስትሰሩበት በጣም ቴስቲ ነው የሚሆነው። በጣም ይጣፍጣል። ስጋ ፍርፍር በስማ አሜዚንግ ማለት ነው። ፓስታ ላይ ጨመር ብታረጉ በጣም የሚገርም ነው የሚሆነው። ተከተሉኝ። ሙያው ከማን ተማርክ እነግራችኋለሁ። ጠብቁኝ። ቲማቲሙ ይኸው ከትፌ ጨርሼዋለሁ። በቃ ይሄን ምንድነው የምናደርገው? ስጎ ነው የምንሰራበት። የእንትኑን ስጎ እንጠቀምበታለን። የሌላ ኖርማል ስጎም አለ። ምንድነው ሳልሳ ማለት ነው። የእቃው ስጎ አለ። ይህንን እንጠቀማለን። ግን መጀመሪያ በዚህኛው ነው እናቁላለን። ኦኬ። አሁን በርበሬ ነው የምንጠቀመው እንጂ እንደቀደሙ እርድ አይደለም። እርድ ግን ትንሽ ከለሩ ምርጥ እንዲያደርግልን የተወሰነች እርድ እንጠቀማለን። ያው ቅድም እንዳሳየኋችሁ በጎመኑ እንዳሳየኋችሁ አሁንም የምንጠቀመው ምን አይነት ዘይት ነው ብያችኋለሁ? ኦሊቭ ኦይል። አጋጣሚ ሆኖ እሱ ላይ ነው ያቆምኩትና በጣም ይቅርታ። ኦሊቭ ኦይላችን ይሄውና። ኦሊቭ ኦይል በጣም ለምግብ በጣም እጅግ በጣም ወሳኝ ነው። ለጤና ተስማሚ ነው። ለስጎ ነው። እንደዚህ እንጨምራለን። ከዛ በኋላ ጥብስ እናደርገዋለን። ይሄንን ጥብስ እናደርገዋለን። ተከተሉኝ አሁንም። ከዛ ምን እንደምጨምር አሳያችኋለሁ። ከዘይቱ በኋላ ማለት ነው። ከዘይቱ በኋላ ምን እንጨምራለሁ ብያችኋለሁ። ይሄንን ስጋው ገንፍሏል፣ እናለቀልቀዋለን ስጋው። ከዛ እዚህ ውስጥ እንጨምረዋለን። አሁን ግን ይሄንን ነጭ ሽንኩርትና ዝንጅብል በቃ ምግባችሁ እንዲጣፍጥ በጣም ቴስቲ እንዲሆን ከፈለጋችሁ፣ በጣም ጣዕም እንዲኖረው ከፈለጋችሁ ዝንጅብል፣ ነጭ ሽንኩርት ሳትፈጩ ኖርማሉን ኦርጋኒኩን እንደዚህ ከትፋችሁ ጨምሩ። ዱቄቱን በኋላ ላይ ከላይ የተወሰነ መነስነስ ትችላላችሁ። ግን መጀመሪያ ግን በዚህ ጥብስ ማድረግ አለባችሁ። ለምን? በጣም እጅግ በጣም ይጣፍጣል። ይህ በርበሬ ከኢትዮጵያ የመጣ ከሀገር ቤት ባለቤት የላከችልኝ በርበሬ ነው። በጣም አሪፍ በርበሬ ነው። አሁን በርበሬ ትንሽዬ እጨምራለሁ። ይሁት መጀመሪያ በርበሬው ጥብስ ማለት አለበት። አንድ ማንኪያ ከግማሽ በርበሬ ጨመርኩኝ። ከዛ ምን አደርጋለሁ? አቁላለዋለሁ። እሱን ትንሽ አቁላለዋለሁ። ጥብስ አደርገዋለሁ እንደዚህ። የሚገርም ስጎ ነው የምሰራው። ይሄ ዝም ብሎ ስጎ አይደለም የምሰራው። በጣም የሚገርም፣ በጣም የሚጣፍጥ፣ በጣም ቴስቲ የሆነ ስጎ ነው የምሰራው። እንድሰራላችሁ የምትፈልጉ ካላችሁ በነገራችን ላይ ስልኬን ኮሜንት እንትኑ ላይ አስቀምጥላችኋለሁ፣ መጥራት ትችላላችሁ። በረፍት ቀኔ ይሰራላችኋለሁ፣ ችግር የለውም። ስጎ ቁሌት እንዲህ ነው የሚመስለው። ገና ነው። አሁን ገና በርበሬውን ነው እያቁላላ ያለው። በርበሬ አንድ ማንኪያ ከግማሽ ጨምሬያለሁ። አሁን ነጭ ሽንኩርት፣ ዝንጅብል፣ እርድ፣ በርበሬ፣ ቀይ ሽንኩርት፣ ዘይት አይደል እስካሁን ያለው እየቆጠራችሁ በምን ያህል ነገር ተቀምሞ እንደሚሰራ ዝም ብላችሁ እዩት። ከዛ ኔክስት ምንድነው የምትጨምረው አትሉኝ? ተከተሉኛ። ማን ያስለመደህ? ነግራችኋለሁ። የምትጨምረውን አሳየን።
በቃ ታዲያ ለእናንተ ያላሳየው ለማን አሳየዋለሁ? ቲማቲም ይሄ እዚህ ጋራ በእጄ የከተፍኩት ቲማቲም ነው። አንዳንድ ሰዎች ፈጭቶ ይጨምራሉ፣ ግን በእጅ ቢከተፍ የበለጠ በጣም አሪፍ የሆነው ቲማቲም ጨመርኩኝ። ከዛ አቁላለዋለሁ። ቲማቲሙን አቁላለዋለሁ። ያው እሳቱ በጣም ይፋጃል። እህቶች በዚህ ነገር በጣም ጎበዝ ናቸው። ነገር ግን እኛ ወንዶች መስነፍ የለብንም፣ መስራት አለብን። በጣም ምግብ መስራት አንደኛ ዘና ያደርጋል። ራሱ እየሰራችሁ በጣም ዘና እንደው ተውት። ሌላ ነገር ይቀርና ማለት ነው እንደዚህ ስጎን ብቻ እንደዚህ ብትበሉት እንደዚህ ራሱ ብትበሉትስ ጤነኛ ምግብ ማለት ነው። እንደዚህ ጥብስ አድርጋችሁ ጨው ጨምራችሁ ብትበሉት አሜዚንግ ነው። ሌላውን ተውትና ግን ምን አለ ስጋ አለ፣ ስጋ ይጨምርበታል። በጣም የሚገርም ቁሌት ይሆናል። ሌላ ምን አለ ስልስ አለ፣ ገና ይጨምራል። ምን አይነት ይሄ ይጨመርበታል። ከዛማ በቃ ለማን እንዴት አድርጌ ልንገራችሁ? አሁንም ይሄ ሙያ እንዴት ቀሰምከው ለምትሉኝ እነግራችኋለሁ። ጠብቁኝ። ስጋ ልጨምር ነው። ስጋውን እያጠብኩት ነው። እሺ እዚህ ታርጌ ነው ማለት ነው። ስጋውን ዝም ብዬ አልጨምራለሁ። ለመሰላችሁ እኔ በአንድ ጊዜ አይደለም የምበላው፣ አቆይቼ ነው የምበላው። ፍሪጅ ውስጥ አስቀምጣለሁ። እንደዚህ ሰርቼ በእቃዎች እንደዚህ አይነት እቃዎች ቀንሼ ፍሪጅ ውስጥ አስቀምጥና ከዛ ልክ ስፈልግ ፍርፍር ስፈልግ ወይም ደግሞ ፓስታ ከሰራው መኮሮኒ ከሰራው አውጥቼ እሱን ነው የምጠቀመው። ለምሳሌ ያስቀመጥኩትን አሳያለሁ። ይሄ በቀደም የሰራሁት ነው። እንደዚህ ከድኛ ያስቀምጣለሁ። ከዛ ልክ ስፈልግ አውጥቼ እጠቀማለሁ ማለት ነው። አሁን ይሄ ስጋ እያችሁታል፣ በጣም ንጹህ ምን አደርገዋለሁ? ምን ታደርገዋለሁ ነው ያላችሁ? እዚህ ስጨምረው አይጨመርም። ምን ይቀድማል? ስጎ ይሄ ይጨመርበታል። በቲማቲም ብቻ ከሚሆን እችን ብትጨምሩበት በጣም የተሻለ ነው። አልከፈት ብሎኝ ነው እጄ ትንሽ ውሃ ስለያዘ ያንሸራተተ ስለሆነ ነው። ይሄን ስትጨምሩ በጣም አሜዚንግ ነው የሚሆነው። ተከፈተ። ይሄው እንደዚህ ትጨምሩበታላችሁ። አንደኛ ስጓችሁ በዛ ይልላችኋል። ሁለተኛስ የበለጠ በጣም ይጣፍጣል። ሶስተኛስ አያቃጥላችሁም። ጨጓራ ምን ላለበት ሰው ይሄን እንዲህ ብትጨምሩ ምን ያደርገዋል? ምንም አያደርገውም። አያችሁት? ይሄው ጨመርኩት። ይሄን እዛ ጋርቤጅ ውስጥ ጨምራላችሁ። ቀጣይ ምንድን ነው የምትጨምረው እነግራችኋለሁ። አጠብቁኝ። እሺ እንዴት ናችሁ? ላሳያችሁ ምን ላይ እንደደረሰ። ይሄው እሺ አይታችሁታል? እዩት። እንደው መጨረሻ ላይ ስታፈረፍር ምን ታረጋለህ አትሉኝ? እስኪ እናንተ ብትሆኑ ምን ታረጋላችሁ? እናንተ ብትሆኑ ልክ ፍርፍሩ ልታፈረፍሩት ስትሉ ምን ታረጋላችሁ? ቀንሳችሁ የሚበቃችሁን ያህል ቀንሳችሁ ልክ ፍርፍሩ ልታፈረፍሩት አንተክተካችሁ ምን ብላችሁ ለማፈርፈር ከእሳት ልታወርዱ ስትሉ ምን ትጨምሩበታላችሁ? የሚጨመሩ ሁለት ነገሮች አሉ። ሌላ እሱን ያወቀ ሰው ይሸለማል። ኮሜንት ላይ አስቀምጡልኝ። ሊወርድ ልክ ልታፈረፍሩ ስትሉ። በነገራችን ላይ ከዚህ ላይ ቀንሳችሁ ሽሮ መስራት ትችላላችሁ። ሽሮ ባዶ ሽሮ ከምትበሉ ለምሳሌ ጨምራችሁበት ትንሽ ቀንሳችሁ ከላዩ ላይ ሽሮ መብላት ትችላላችሁ። በጣም የሚጣፍጥ ሽሮ ነው የሚሆነው። የሚጾም ሰው ካለ ደግሞ ያለ ስጋ ይሄንን እንደዚህ መስራት ይችላል። ጾመኞች ካላችሁ እንደዚህ መስራት ትችላላችሁ። ስጋ ማትፈልጉ ሰዎች ካላችሁ በጣም ግን የሚፈረፈር የበለጠ ውበቱን የሚጨምር ጣዕሙን የሚጨምር ሁለት ነገር ይጨመራልና እሱን ለነገረኝ ሰው አሜዚንግ በጣም ማለት ነው። ሁለት ነገሮች ይጨመራሉ። ልታፈረፍሩ ስትሉ ነው ያልኩት እንጂ አሁን አይደለም። ፍርፍሩን ልታፈረፍሩ ስትሉ እኔ እነግራችኋለሁ፣ ግን መጀመሪያ ከእናንተ ልስማው። ከዛ ምንድን ነው ብላችሁ ከጠየቃችሁ ይመልስላችኋለሁ። ተከተሉኝ። የዛሬ ስጓችን ይሄን ይመስላል።
የዛሬ ስጋ ስጓችን ይሄን ይመስላል። ግን ከማፈርፈራችሁ በፊት የሚጨምረውን ሁለቱን ነገር ከእናንተ እፈልጋለሁ። ጎመን በስጋችን፣ ካቤጅ በስጋችን ይሄን ይመስላል። የወደዳችሁት ካለ ላይክ፣ ኮሜንት፣ ሼር አድርጉት። አበረታቱኝ። እናንተም እንድሰራላችሁ የምትፈልጉ ከሆነ ዲሲ ነኝ ያለሁት። በእረፍት ቀኖቼ 2 የስራ እረፍት ቀኖች አሉኝ። በዛ ቀን ልሰራላችሁ እችላለሁ፣ ላሳያችሁ እችላለሁ። ጻፉልኝ። ማን ያስለመደህ? አልነግራችሁም። ያስለመደኝ አካል ራሱ መጥቶ ያሳያችኋል እንጂ እኔ አልናገርም። እኔ የምናገረው የዛ ጊዜ ባለ ሙያው ራሱ ያስለመደኝ አሰልጣኝ ወይም አሰልጣኝቱ ስትመጣ ታያላችሁ፣ ወይ ሲመጣ ታዩታላችሁ። ጤና ይስጥልን። መልካም ምሳ፣ መልካም እራት። ቴንኪዩ